ቢፈልጉ ይሰሩ እየነገሩ ሌቦችን እናገራለን። አሉላ አይደለሁም እኔ። ሰጣችሁ የምታስፈራሩኝ ነገር የለም። በገዛ ፍቃዴ በነፃ ህይወቴን ከእናንተ ጋር አንድ ጀነራል እዛ ሜዳ ላይ በነፃነት የሚሄደውና እኔ በነፃነት ኢትዮጵያ ውስጥ መሄድ አልችልም። አንድ ሚኒስቴር በነፃነት ኢትዮጵያ ውስጥ የሚሄደውን እኔ በነፃ መሄድ አልችልም። ከሁሉም ነው ጠላት አለኝ። ነገር ግን ብልጽግና ስደግፍ የብልጽግና ደጋፊ ነኝ እያለ መንግስት ተደግፎ ዘራፊ አይኔ እያየ ይሄ መንግስት ገደል ሲገባ እኔ አብሬ ገደል መግባት አልችልም። እናገራለሁ። የሚማሩ የሚያጠሩ ከሆነ ፌደራል ምርመራ ቢሮ ፖሊስ። ይሄ እኮ ታክሲ አይደለም አባቴ። ቆይ መስፍን፣ ይሄ እኮ ታክሲ አይደለም አባቴ። ተሳፍረ እዚህ ጋር ወራጅ አለ የምትለው አይደለም መስፍኔ። ጥርግ አድርገህ በልተሃል። ጥርግ አድርገህ በልተህ ስታየው ከሰው ጋር መኖር አልቻልክም። ምክንያቱም ሌላው ተበድሏል። ካልተበደለ ለምን ይጮዋል ህዝብ? ምላ አንዳንዱ አባዛ ያለበት ዝም ብሎ የሚጮህ ግን በዚህ ደረጃ ህዝቡ ያንገሸገሸው ለምን ይመስላል? for what reason? ለምን ይመስላል? አሁን ነው የታየህ በነፃነት ነው። ትንሽ አልቅስ፣ ቆይ እንስማ። አይዞ እና አቶ ሙሊሳ ጋር ሁለት ፌደራል አቃቢ ህግ ቢሮ አቶ ተስፋዬ ተነስቷል። አቶ ቸርነት ነው የመጣው። አንድ ወር ቆይቻለሁ። የተቀየረ ነገር የለም። እኔ 5 ሚሊዮን ብር እኔ ገንዘቤን ተበልቻለሁ። ጉቦ አሲዝ ብለው ጉቦ ጓደኞቼን እኔ ብሩን እከፍላቸዋለሁ እንጂ እናንተ ጉቦ አትስጡ ብያቸው። በመጀመሪያ ቆይ 5 ሚሊዮን ብር ኬታ መጣ እንደሌለ እናውቃለን እኛ። ምክንያቱም አሜሪካን ሀገር ነው የምትኖረው። ምን አቅም ምን እንደሆነ አንተ ገመዳፍ እናውቃለን። እንግሊዝኛ የሚባል ገና ሲያወሩ የሚያስነጥስ ሰውነ ፕሮፌሽናል ስራ የለህም። ኢትዮጵያ ግን በአመት 5-6 ትመላለሳለህ። 5 ሚሊዮኑን ኬታ መጣ? ከሱን ጀምር፣ ከዛ ቀጥል። የኔን ገንዘብ ጉቦ እንዲሰጡ አድርጌ ለጀነራል ደንበላሽ ነግሬ ጉቦ የሰጠውን የሚኒስቴሮቹን አቀባይ ገንዘቡን ተቀብሎ ለቆ የኔን ገንዘብ ኤግዚቢት ብሎ ያዙት። ይህንን የቪዲዮ ሪካርድ አለኝ፣ የድምፅ ሪካርድ አለኝ። ምንም አዲስ ነገር የለም። የዘረፍከውን መልሰው ዘረፉ። ከህዝቡ ብልጽግናን አገዛ የዘረፍከውን ገንዘብ መልሰው ዘረፉ። ኤግዚቢት አለ። ጉቦ ማንስጥ አለ። አንተ ጉቦ መስጠት እንደሚያስጠይቅ ታውቃለህ ወይስ አታውቅም? ታውቃለህ ወይስ አታውቅም? አንተ መሀይም ጉቦ መስጠት እንደሚያስጠይቅ ታውቃለህ አታውቅም? ቆይ ገና አለ። እያለቀሰላችሁ ነው። ጥቅሙ ተነካበት። 5 ሚሊዮን ብር ጉቦ የሚያሰጥ ምን አይነት ቢዝነስ ቢሆን ነው? ቲንክ ባር ማ ብራዘርስ ኤንድ ሲስተርስ። እርግጠኛ ነኝ 100 ሚሊዮን ብር ዲል ነው። 100 ሚሊዮን ብር ዲል ወይም ከዛ በላይ የሆነ ዲል ወደ 5 ሚሊዮን ጉቦ ትሰጣለህ። ከዛ እነሱ ይለቁልሃል። ጭቡቴው ያን ጨዋታው ያን የራሱን ሌብነት ለመደበቅ ብሎ ሲፍጨረጨር የራሱን ሌብነት አጋለጠው። ቀጥል። ከዚህ በላይ ሌብነት በላይ የደረሰውን በኃይሌ ኢንቨስቲጌሽን ያደረጉበት ነው። ጉቦ የሚያቀባብለው ሰውዬ አርብ ይዘውት ቅዳሜ ምሽት ለቀቁት። እሺ ከፍንጭ ዶላር ብሩን ይዞ ለምን? የባለስልጣኑ ጉቦ አቀባይ ስለነበረ ሰውየው የባለስልጣኑ ጉቦ አቀባይ ስለነበረ ይሄንን ለእያንዳንዱ ባለስልጣን ከነ ማስረጃ
ፖሊስ ምርመራ ቢሮ ግን ደህናውን ሰው ከቦታ ላይ አንስተው ዋና ተዋናዮች ግን ደህናውን አነሱት። አዎ አንተ ጉቦ ለሰጠ ሊሰራል የነበረውን አነሱብህ አይደለ መስፈኔ? አንተ መስፈኔ